የሰው ልጆች መሞት አይፈልጉም። ምክንያቱም በውስጥ ልባቸው የተፈጠሩበትን እንዳልጨረሱ ስለሚናገራቸው ልባቸው። ለዚህ ነው ሰው መሞት ማይፈልገው። አንድ ሰው ዓላማውን በትክክል ከተረዳና ግቡን በትክክል ከሰራ ከመታ የተፈጠረኩበትን ዓላማ ኖር ያለው ካለ እነሱ ለመሞት አይፈሩም። ሞት መቼም ቢሆን ግቡን ያወቀም ሰው አስፈራርቶ አያውቅም። ለምሳሌ ከመጽሐፍ ቅዱስ ሐዋርያው ጳውሎስን እንመልከት። ለመሞት አይፈራም። እንዳውም በኩራት ለሞት እንደማይፈራና በሞት ላይ ሞት ወይ መወጋየት አለ እያለ ዓላማውን ከሰራ በኋላ ስናገር እናያለን። እንደዚህ ብሎ ጽፏል። ራሱ ሩጫዬን ጨርሻለሁ ብሎ ስናገር ትሰማላችሁ። እምነቴን ጠብቄያለሁ፣ ምንም ማድረግ እያለብኝ ያላረኩት ነገር የለም ብሎ ያምናል። አሁን ለሰዋ ራሱ ለመስዋዕትነት ተዘጋጅቻለሁ ብሎ በኩራት ስናገር እናያለን። ይሄ በጣም የሚገርም ነገር ነው። በጣም የምታይ ግልጽ የሆነ ኮንፊደንስ አለበት። እነዚህን እኔ ቀጥዬ የምናገራቸው ነገሮችን እየጻፋችሁ ብትከታተሉ በጣም ተጠቃሚ ናቸው። መጀመሪያ ለእናንተ መናገር የምፈልገው ዓላማና ግብ በምለው ላይ በደንብ ማውራት ፈልጋለሁ። ይህን ከመናገር በፊት እንድትረዱ የምፈልገው ነገር የእግዚአብሔር መንግስት ሕግ ለግለሰብ ስኬታማነት በምለው ዙሪያ ላይ ማውራት ፈልጋለሁ። እሺ፣ ስኬት ማለት ሁሉም ሰው የሆነ ሰው የሚፈልገው ነገር ነው። ሁሉም ሰው በህይወቱ ስኬታማ መሆን ይፈልጋል። ነገር ግን ስኬታማ ለመሆን 5 ጥያቄዎች አሉ። አንተ በህይወት መመለስ ያለብህ 5 ጥያቄዎች አሉ። ይህን ጥያቄ አሁን ዓለም ላይ ያለ ሁሉም ሰው ይህን ጥያቄ ለመመለስ ይፈልጋል። ቤተክርስቲያን ላጠገባችሁ ያለ ሰው ሁሉ ይሄ ጥያቄ አለበት። እነዚህ 5ቱ ጥያቄዎች የሰውን ጭንቅላት ተቆጣጥረዋል። እነዚህ 5ቱ ነገሮች አንተ የምትሰራቸውን ስራዎች ሁሉ ያነቃቁዋል፣ በሁሉም ላይ ዝግጁ እንድትሆን ያደርገዋል። እነዚህ 5ቱ ጥያቄዎች የሰው ልጆች በምድር ላይ መስራት ያለባቸውን ሁሉንም ነገር ያሟላሉ። እንኳን አሁን የምትከታተሉኝ እነዚህ 5ቱ ጥያቄዎች ስላሏችሁ ነው። አንደኛው ጥያቄ እኔ ማን ነኝ? የማንነት ጥያቄ። ብዙ ሰው ይህን ጥያቄ አይመልስም፣ ምክንያቱም ጥያቄውን ስለሚፈሩ። ሌላኛው ደግሞ ሁሉም ሰው ለመመለስ የሚፈራው ጥያቄ ከየት መጣው የሚለው ጥያቄ። 99% የዓለማችን ህዝብ ይህን ጥያቄ አይመልሱም። ሶስተኛው በጣም በህይወቱ ስኬታማ መሆን የሚፈልገው ሰው መመለስ ያለበት ሶስተኛው ጥያቄ እዚህ ለምን ተገኘው? አሁን ያለሁበት ቦታ ላይ እዚህ ለምን ተገኘው? ዋይ አይ አም ሂር የሚለውን ጥያቄ መመለስ አለበት። ለምሳሌ ለምን ተወለድኩ? ለምን በዚህ ቤተሰብ ተፈጠርኩ? ለምን እዚህ ሀገር ተፈጠርኩ? የሚለው ጥያቄዎች ብዙ ጊዜ በወጣቶቻችን ላይ እናያለን። ቤተክርስቲያን ላይ ከተቀመጡት አብዛኛው ሰው ይህን ጥያቄ ምን ያልመለሰ ሰው ነው ያለው። አሁን እየሰማችሁ ካላቸው ራሱ ይህን ጥያቄ አብዛኛው ሰው ያልመለሰ ሊኖራል። አራተኛው ጥያቄ ደግሞ ሁሉም ሰው ማይመልሰው የሰው ልብ ውስጥ ያለ አራተኛው ጥያቄ ዋት ካን አይ ዱ የሚለው ነው እንግሊዝኛ ላይ። ወይ ምን መስራት አለብኝ በህይወቴ፣ ምን መስራት አለብኝ የሚለው ጥያቄ ነው። ምንድን ነው የምችለው? እኔ ምንድን ነው ማድረግ የምችለው የሚለው ጥያቄ። አሁንም ከ90% በላይ በዓለማችን ያሉት ሰዎች ይህን ጥያቄ አልመለሱም። የመጨረሻውና 5ኛው ጥያቄ ዌር አይ አም ጎይንግ፣ የት ነው የሚሄደው? ወዴት ነው የሚሄደው? እስከየት ነው መሄድ ያለብኝ የሚለው ጥያቄ ነው። ይሄ 5ኛው ጥያቄ ከግባችሁ ጋር የሚገናኝ ጥያቄ ነው። ምንድን ነው ማሳካት ያለብኝ? ወዴት እየሄድኩ ነው የሚለው ጥያቄ ነው። እሺ፣ ወደ ዝርዝር እንሄዳለን። አንደኛው ጥያቄ who I am የሚለው የማንነት ጥያቄ ነው። ብዙዎቻችን ከማንነት ጥያቄ ጋር እየታገልን እንገኛለን። ለዛ ነው ብዙዎቻችን የሌላን ሰው ህይወት ነው እየኖርን ያለ ነው። ለምሳሌው ከአለባበስ ብንጀምር ቀንም ስንጀምር የሆነ ሰውዬን ወይ ያየነውን ፎቶ
የእሱን ተከትለን እንለብሳለን? ይህን ጥያቄ በመጠየቅ ብዙዎቻችን ራሳችን አጥተናል። ሌሎች ሰዎችን ቶታል ይመስለናል። ለዚህ ምልክቱም ይሄ ጥያቄ ጋር እስካሁን ድረስ እየታገልክ ነኝ ማነኝ ከምለው ጥያቄ ጋር። ለዚህ ነው ብዙ ካምፓኒዎች በዓለም ላይ የተፈጠሩት በሰዎች ስታይል ዲዛይን ተሰርቶ ለዓለም የሚከፋፈለው የራሳቸው የሆነ ማንነት ስለሊያዙ ነው። ከዚህ ይጀምራል። ሁለተኛው ጥያቄ ከየት ነው የመጣሁኝ? ይሄ ጥያቄ የሄሪቴጅ ወይ የሶርስ ጥያቄ ነው። ይህን ጥያቄ ብዙ ጊዜ ሲጠየቅ እኔ ከአፍሪካ ነው የመጣሁት ወይ እኔ ከአውሮፓ ነው የመጣሁት እኔ ከራሽያ ነው የመጣሁት ልትሉ ትችላላችሁ። ይሄ እውነት አይደለም። ይሄ አይደለም። እናንተ እንደዛ አይደለም። እንደዛ ጥያቄው ትክክለኛ መልሱም እንደዛ አይደለም። ብዙዎቻችን ተቀላቅለናል ከብዙ ነገር ጋር። ከየት እንደመጣን አናውቅም። የተወለዳችሁበትን ወደኋላ ተመልክታችሁ ቤተሰቦቻችሁን የኋላ ታሪክ አስባችሁ ከየት መጣው የምለውን ጥያቄ መመለስ ከፈለጋችሁና ከሞከራችሁ ትጠፋላችሁ። ሌላ ደግሞ ችግር እዚህ ጋር ያለው ከየት እንደመጣ ካላወቅ ማንነትን ማወቅ አትችልም። ሶስተኛው ጥያቄ ለምንድን ነው ያለሁት እዚህ? ለምንድን ነኝ? ይሄ ጥያቄ ቀጥታ የሚገናኘው ከዓላማ ጋር ነው። ዛሬ በዚህ ዙሪያ ነው በደንብ የምናወራው። ይህን ለማወቅ ግን የመጀመሪያው ሁለቶችን ማወቅ አለባችሁ። ማን እንደሆንክ ካላወቅ፣ ከየት እንደመጣ ካላወቅ ዓላማህን ላታውቅ ትችላለህ። ማወቅ ቀላል ላይሆንብህ ይችላል። ይሄ ጥያቄ ቀጥታ ከዓላማችሁ ጋር ነው የሚገናኘው። ዋይ አይ አም ሂር የምለው። አራተኛው ጥያቄ ምንድን ነው? ምን ለመስራት ይችላለሁ? ዋት አይ ካን ዱ። ይሄ የአቅማችሁ ጋር የሚገናኝ ቀጥታ ምንድን ነው? ምን ብሰራ ነው እኔ በትክክል ኃይልን መጠቀም የምችለው የሚል ጥያቄ ነው። ቤተ ክርስቲያን ላይ ካሉት ከ90% ከአቅማቸው ካላቸው እምቅ ኃይል በታች እየኖራቸው አሁን ራሱ 10% ብቻ ነው ከአእምሯችን ክፍል ራሱ እየተጠቀምን ያለ። እዚህ ጋር በጣም ትልቁ ችግር የኛ ባህል ውስጣችን ያለውን አቅም አይናገርም። ይህ በጣም ከባድ ነገር ነው። የሀገራችን ትምህርት ሲስተሙ አንደኛው ችግር ነው። በፈተናዎች የአንተን እምቅ ኃይል ለመፈተንና በሱ አንተን ለማሰር በአንተ ለመፍረድ ብቻ ነው እዛ ያሉት። አንድ ሳምንት አስተምሮ በአንድ ሳምንት አንተ ድል ሲታገኝ አንተ አሁን ሰው ነህ አንተ አትረባም ብሎ ማቋሻሽ ይጀምራሉ። ለዚህ ይመስለኛል በዓለማችን ላይ ትላልቅ ቦታ የደረሱ አብዛኞቹ ሰዎች ትምህርት ቤታቸውን አልጨረሱም። ትምህርት ቤቶቻችን ስለሚፈርዱ የእኛን አቅም ስለማይናገሩ ይመስለኛል እነ ቢል ጌትስ አሁን ትምህርት አልጨረሱም አብዛኞቹ። ምክንያቱም የትምህርት ሲስተም ያንተን አቅም ሙሉ በሙሉ መናገር አይችልም። አንተ ከትምህርት ሲስተም በላይ የሆነ ኃይል በውስጥ አለ። እኔ ምንም አይነት ሲስተም በዓለም ላይ የተፈጠሩትን አላምናቸው። አንተ በጣም ልዩና እምቅ ኃይል በውስጥ ላይ ያለ ትልቅ እውቀት ያለ ሰው ነህ። አንተን የሆነ ሲስተም እንደዚህ ነው ስላለ አንተ ልትገደብ አትችልም። ስለዚህ እኔ እነግርሃለሁ ለአንተ የተናገሩትን ክፋትን አትችልም ያሉትን ምንም ነገር እንዳታምን። አብዛኞቻችሁ አሁን የሰራችሁት ያላችሁት ከ20 ዓመት በፊት በተፈተናችሁበት በዛው አብረጅ ነው። እነሱም ለአንተ ነግረዋል። አንተ የሆነ ፈተና ስለወደቅ አንተ መቼም ትልቅ ሰው መሆን አትችልም፣ ዶክተር መሆን አትችልም፣ ትልቅ ፕሮፌሰር መሆን አትችልም ብሎ ስለተናገሩ ብቻ አንተ ትልቅ መሆን አትችልም፣ መባዛት አትችልም፣ ትልቅ ሰው መሆን አትችልም ብሎ የተናገሩትን አምናሃል አንተ። እሱ የእግዚአብሔር ቃል ግን ምንድን ነው የሚለው? የእግዚአብሔርን ቃል እመኑ ይላል። እኔ በእግዚአብሔር ቃል ላይ በደንብ ስለማምን እናንተ አሁን በእኔ ዙሪያ ያላችሁትን አመለካከት የተኛውም ሊሆን ይችላል ግምታችሁን አላምንም። ምንም እናንተ ብትናገሩም በእኔ ላይ ምንም አይነት ተጽዕኖ አይፈጥርብኝም። ስለዚህ እኔ ላይ እናንተ የምታስቡት የትኛውም ሀሳብ አስተያየታችሁ ምንም ነገር እኔ ላይ ስለማይፈጥር ያዙት፣ አይጠቅመኝም። አንተ እኔን ብትወደኝም ባትወድ አንተ እኔን ከመውደድ በፊት እኔ ራስን ወድጃለሁ እና እኔ በእግዚአብሔር ላይ ባለኝ እምነት
ኦልሬዲ ራስን ወድጄዋለሁ፣ ራሴን በእግዚአብሔር ኃይል። ስለዚህ መጠንቀቅ በደንብ ያለባችሁ ነገር እኔን፣ አንተም፣ ሌሎች ሰው ላይ መፍረድን ማቆም አለብን። እኔ አሁን ቀጥዬ የምናገረው ነገር ጽፋችሁ እንድትይዙ እፈልጋለሁ። የሰው ልጅ የልቡ ፍላጎት ስኬታማ መሆን ነው። ሁሉም ሰው ስኬታማ መሆን ይፈልጋል።